ስቴት ልማት አዋጁ በሚቀጥለው ዓመት ስራ ሊጀምር ነው። ሰላም እንዴት ናችሁ? እንደሚታወቀው ከባለፈው ዓመት ጀምሮ መንግስት የሪል ስቴት ልማቱ ላይ ወይም አልሚዎች ላይ አዲስ ህግ ወይም አዋጅ አውጥቷል። ዛሬ የምናየው የሚሆነው እነዚህ ሪል ስቴት ልማት አዋጁ ላይ ያሉት ምን አይነት ፖይንቶች ናቸው፣ ምን አይነት አድቫንቴጅ አላቸው፣ በገዢ በኩል ስፔሻሊ ምን አይነት አድቫንቴጅ አላቸው፣ ስለዚህ ሪል ስቴት ማርኬት ውስጥ ላይ ምን አይነት ለውጦችን ያመጣሉ የሚለውን ነው የሚሆነው የምናየው። እንደሚታወቀው የሪል ስቴት ማርኬቱ ላይ ኢዝሊ እስከዛሬ በነበረው ማለት ነው ኢዝሊ አብዛኛው ሰው ኢዝሊ ገብቶ ልማት መጀመር የሚችልበት ማለትም ማልማት የሚፈቅድ አይነት ህግ የነበረ ነው። እንደሚታወቀው ደግሞ በጣም ብዙ አብዛኛው የቤት ገዢዎች በሪል ስቴት ማርኬት ላይ ተጭበርብረዋል። በዛ ምክንያት ደግሞ አሁን ላይ አብዛኛው ሰው በስጋት ውስጥ ነው ያለው። ያ ማለት ያስረክበኛል አያስረክበኝም የሚለው ነው እኛ ሪል ስቴት ማርኬት ላይ በጣም አፌክት የሚያደርገው ሌሎች ነገሮችን ከማየት ይልቅ እና አብዛኛው ገዢ ወይም ደንበኛ ደግሞ በዚህ ምክንያት ብዙም ሪል ስቴት ላይ ኢንቨስት የማድረግ ፍላጎት እንዳይኖሩ አድርጎ ነበረ። መንግስትም ይሄንን በደንብ ያስተዋለ ይመስላል። ሪል ስቴት ማርኬቱ ላይ ትንሽ ጠንከር ያለ ህግ ነው የወጣው ወይም የልማት አዋጅ ነው የወጣው። ከዚህ በኩል በገዢ በኩል አድቫንቴጅ ናቸው ብዬ ያሰብኳቸውን 5 ነጥቦች ልንገራችሁ። የመጀመሪያው ምንድነው? ያለ ደንበኛው ፍላጎትና ፍቃድ አጠቃላይ ግንባታው ቢያንስ 80% ያልተጠናቀቀ ቤት ለደንበኛው ማስተላለፍ አይቻልም ማለት ነው። ይሄ አንድ ነው። ከዛ ስቴፕ በፊት ማንኛውም ሪል ስቴት ወይም አልሚ ለደንበኛ ወይም ለገዢ ማስተላለፍ አይችልም። ሁለተኛ የውሸት ማስታወቂያ ማስነገር የትኛውም ሪል ስቴት ወይም የሪል ስቴት አልሚ አይችልም። አይ ቲንክ ማስታወቂያዎች ላይ አብዛኛው ሰው አሁን እንደውም በጣም እየሰለቸው የመጣ ጉዳይ ይመስለኛል። የሪል ስቴት ማስታወቂያ አብዛኛው ሰው ይሄ ቅድመ ክፍያውን እንደ ቶታል ፕራይሱ እንደ ሙሉ ዋጋው ተደርጎ ነው የሚተዋወቀው የነበረው። ከዛ ደንበኛው ሲመጣ ያለው ዋጋ አንድ አይነት አይሆንለትም። እንደነዚህ አይነት ማስታወቂያዎች ከዚህ በኋላ ሪል ስቴት አዋጅ ወደ ስራ ከገባ በኋላ የሚኖሩ ነገሮች አይሆኑም ማለት ነው። ሶስተኛውና ዋነኛው እዚህ ጋር ትልቅ ፖይንት ነው ብዬ ያሰብኩት ነገር ምንድን ነው? ሪል ስቴት አልሚ ቤቱን ለመገንባት የሚያስችለውን የይዞታ ማረጋገጫና የግንባታ ፍቃድ ከመረከቡ በፊት ምንም አይነት ደንበኛ መመዝገብ ወይም ቅድመ ክፍያ መሰብሰብ አይችልም ነው። ይሄኛው በጣም ቢግ ፖይንት ነው። ምክንያቱም መንግስት በራሱ የግንባታ ፍቃድና የይዞታ ማረጋገጫ በሚሰጥበት ሰዓት ከሪል ስቴቱ የሚያጣራቸው ብዙ ፖይንቶች ይኖሩታል፣ ይህንን ፍቃድ ከመስጠቱ በፊት ማለት ነው። ስለዚህ እነሱ ሳይኖሩት ደግሞ ምንም አይነት ቅድመ ክፍያ መሰብሰብም ወይም ደግሞ ደንበኛ መመዝገብም አይችልም ማለት ነው። በገዢው በኩል ይሄ ምንድን ነው? ምንም አይነት አንድ ሪል ስቴት ውስጥ ልማቱ ከወጣ በኋላ ኤንጌጅ ሲያደርግ እንደሚረከብ ሞስትሊ በጣም እርግጠኛ ይሆናል ማለት ነው። ከሱ ውጭ ደግሞ አብዛኛውን ጊዜ በጣም ብዙ ሰው አሁን ሪል ስቴት ላይ አይታችሁ ከሆነ ፉል ፊኒሽድ ቤቶችን አብዛኛው ሰው አሁን እየፈለጋቸው አይደለም። ምክንያቱም ምንድን ነው? ሪል ስቴቱ መጨረሻ ላይ በምን አይነት ማቴሪያል ቤቱን እንደሚጨርሰው አይታወቅም። ማንኛውም ሰው እርግጠኛ አይደለም። እንደ ሽያጭ አማካሪ እኔም ብዙ ጊዜ ሴሚ ፊኒሽድ ቤት ነበር ሪከመንድ የማደርገው በራሳቸው ጥሩ ማቴሪያል የሚሆን ምንም እንዲጨርሱት ለማድረግ ማለት ነው። ግን አሁን ይሄኛው ህግ ከወጣ በኋላ ምንድን ነው የሚለው? ለደንበኛው አግሪመንቱ ላይ አብሮ የመጨረሻ ውሉ ላይ ማለት ነው የይዞታ ማረጋገጫውን፣ የግንባታ ፍቃዱን እንዲሁም ደግሞ የሪል ስቴት የልማት ፍቃዱን which means የንግድ ፍቃድ ማለት ነው። የሪል ስቴት የንግድ ፍቃዱን ያያይዛል። አብዛኛው ሪል ስቴት ላይም እስከዛሬም ይሄ የሚያያዙ ነገሮች ናቸው። ግን አሁን ላይ ከዚህ ከአዋጁ በኋላ የሚጨርስበትን የግንባታዎቹን አይነት ፊኒሽንጉን የሚጨርስበትን አብሮ አግሪመንቱ ጋር ማያያዝ ይጠበቅበታል ማለት ነው። ሆል ቢልዲንግ የሚጨርስበትን የውስጥ ፊኒሽንግ ብቻ ሳይሆን የሚጠቀማቸውን ማቴሪያሎች በሙሉ ውሉ ጋር አብሮ ያያይዛል ማለት ነው። which is a big advantage ምክንያቱም በምን አይነት ማቴሪያል ሊጨርስ እንደሚችል ቀድማችሁ ታውቃላችሁ። በሱ አግሪ የምታደርጉበት ከሆነ የምትቀጥሉበት ይሆናል ማለት ነው። ከዛ ውጪ የዚህኛው ላይ ደግሞ በአልሚዎች በኩል ትልቁ ነገር ምንድን ነው? ሪል ስቴት አዋጁ ከጸደቀ በኋላ ይሄ እንደስከዛሬው መሬቱን ብቻ ይዞ በቅድመ ክፍያ ቀጣይ ያሉትን ግንባታዎች ማከናወን ብዙ የሚፈቅድ አይነት ህግ አይደለም። ምክንያቱም ምንድን ነው? የመጀመሪያ የሪል ስቴቱ አቅም ይታያል ማለት የሪል ስቴት አልሚው የሚገነባውን ቢልዲንግ ቢያንስ ግማሽ የሚያስደርግ በካፒታል ካልኖረው ያንን ፍቃድ አይሰጠውም ወይም መገንባት አይጀምርም ማለት ነው። ይሄ ለገዢዎች በጣም ትልቅ አድቫንቴጅ ነው። በትረስት በኩል አቅም ያላቸው ካምፓኒዎች ብቻ ናቸው ማርኬቱ ላይ የሚቀሩት የሚሆነው ማለት ነው። ከዛ ውጭ ደግሞ ደንበኞች የሚከፍሉት ቅድመ ክፍያ አለ። እሱ ቅድመ ክፍያ በሎኪን አካውንት ውስጥ የሚቀመጥ ይሆናል ከዚህ በኋላ ማለት ነው። ከአዋጁ በኋላ እንደኔ ግምት አዋጁ በባለፈው ነበረ ወጥቶ የነበረው። ከዛ ምክር ቤት ውስጥ ገብቶ ጸድቋል። አሁን ወደ ስራ ለመግባት እኔ የሚቀጥለው ዓመት ላይ እንደሚጀምር ነው የማስበው። አብዛኞቹም ነገሮች የሚያሳዩት የሚቀጥለው ዓመት ላይ እንደሚጀምር ነው።
እነዚህ የተካተቱት ፖይንቶች ናቸው። እንግዲህ እንደ ገዢ ስናስባቸው ደግሞ ምን አድቫንቴጅ አላቸው፣ ምን አይነት ውሳኔን ተከትለን እንወስን በሚለው ደግሞ የኔን አስተያየት ለማካፈል ነው ይሄን ቪዲዮ ዛሬ እየሰራሁኝ ያለሁት። እንደነገርኳችሁ ልክ እንደዚህ ከሆነ ሪል ስቴት ማርኬቱ ላይ ምን አይነት ኮንሲኩዌንስ ያመጣል በቀጣይ ማርኬቱ ላይ ይሄ አዋጅ ሲታወጅ በደንብ ካፒታል ያለው ካምፓኒ ብቻ ነው የሚቀር የሚሆነው። ያ ማለት ደግሞ ሪል ስቴት ማርኬቱ ላይ ያለውን ፕራይስ ከሆነ ዓመት በኋላ ካያችሁት ሪል ስቴት አልሚዎች ወይም ዴቨሎፐሮች ማርኬቱ ላይ በጣም ብዙ ናቸው። ከረንት ላይ ያሉት በጣም ብዙ አልሚ አለ፣ የግልም እንደ ሪል ስቴትም ማለት ነው። እነሱ በበዙ ቁጥር ምን እየሆነ ነው? ኮምፒቲሽን ስላለ ፕራይስ እየወረደ ነበር እየሄደ ያለው ማለት የተረጋጋ ፕራይስ ነበረው። ከባለፈው ከ3 ዓመት በፊት ከነበረው ፕራይስ አሁን ላይ ያነሰ ፕራይስ አለ ማርኬቱ ላይ። ይሄ የሆነበት ምክንያት ሁለት ነው። አንደኛ ኮምፒቲሽኑ ስላለ ተወዳዳሪ ለመሆን ፕራይስ ዝቅ ማድረግ ያው የግድ ነው ማለት ሰፕላይ በበዛ ቁጥር ያለውን ፕራይሱን ስለሚቀንሰው ማለት ነው። ይሄ የታወቀ ነገር ነው። ሁለተኛው ላይ አሁን ላይ እርሊ እየመጣ ያለው የፕራይስ ቅናሽ ግን አሁን የነገርኳችሁ አዋጅ ከመታወጁ ወይም ወደ ስራ ከመግባቱ በፊት አብዛኛውን ያላቸውን ፕሮዳክት ሸጦ መጨረስ ከተቻለም ግማሽ መድረስ ግንባታውንም በዛ ለማከናወን የሚደረግ ሩጫ ነው ብዬ አስባለሁ፣ እንደኔ ማለት ነው። እንደ ገዢ ሁነን ስናየው ይሄ ሁለቱ ነገር ምን ያመጣል የሚለውን ስናይ ደግሞ እንደነገርኳችሁ አሁን አዋጁ ከታወጀ የመጀመሪያ ማርኬቱ ላይ ያሉት ሪል ስቴት አልሚዎች ቁጥር በጣም ይቀንሳል፣ በጣም ይቀንሳል ማለት ነው። በጣም ሲቀንስ ደግሞ ሪል ስቴት ማርኬቱን የሚቆጣጠሩት እዚህ ጋር የቀሩት አልሚዎች ናቸው የሚሆኑት፣ ማርኬቱ ላይ የቀሩት አልሚዎች። ያ ማለት ሰፕላዩ በጣም እየቀነሰ ነው የሚሄደው ማለት ነው። ዲማንዱ ሁሌም ሀይ ነው ይታወቃል። የአቅም ጉዳይ ያለው ፕራይስ የትረስት ኢሹ ምናምን ይዞት ነው እስከዛሬም ማለት ነው። እንደዛ በሚሆንበት ሰዓት አሁን ካለው ፕራይስ ማርኬት በጣም ይጨምራል ሪል ስቴት ላይ ከዚህ በኋላ ከሚቀጥለው ዓመት በኋላ አሁን ባለው ፕራይስ አይሆንም። ሁለተኛ የነገርኳችሁ ነገር ደግሞ አዋጁ ከመታወጁ በፊትና ደንበኛው የሚያስገባው አካውንት ላይ የሚያስገባው ገንዘብ ሎኪን ውስጥ ከመግባቱ በፊት አሁን ላይ ያለውን ገንዘብ ሰብስቦ ለመጠቀም ነው ይሄ ሁሉ ሩጫ ያለውና ቅናሽ ያለው የሚሰሙት ቅናሽ በካሬ አይ ቲንክ ማርኬቱ ላይ እስከ 60 ምናምን ሺህ አካባቢ በካሬ እንሰማለን ዋጋ ማለት ነው። እነሱም አይኖሩም ማለት ነው። ስለዚህ አሁን እንደ ደንበኛ እኔ ሪከመንድ የማደርገው ነገር ምንድን ነው? ቤት ለመግዛት ትክክለኛው ጊዜ አሁን ነው። ምክንያቱም አሁን ላይ ባለው ዝቅተኛ ፕራይስ ገዝተን ቀሪ እየተገነባ እንኳን ቢሆን እየተገነባ ሲሄድ ደብል ኢንቨስትመንት ነው የሚሆነው። አንደኛ ፕራይሱ እያደገ ይሄዳል፣ አብሮ ኮንስትራክሽኑ ከፍ እያለ ሲሄድ እንትን ያለው ከገዛንበት ዋጋ እየጨመረ ይሄዳል። መጨረሻ ላይ ደግሞ የመረጥነው ሎኬሽን ጥሩ ከሆነም ለመሸጥም ለማከራየትም ናይስ ይሆናል ማለት ነው። ስለዚህ ያለኝ እኔ ሪከመንዴሽን ምንድን ነው? አሁንም ጥሩ የሚባሉ በጣም ብዙ ሪል ስቴቶች አሉ። እነሱም ባክግራውንዳቸውን ማየት ምን አይነት ሬፑቴሽን ነው ያላቸው እስከዛሬ የሚለውን ከዛ ሎኬሽኑን ቼክ ማድረግ ያለውን ፕራይስ ቼክ ማድረግ እና ከረንትሊ እስከሚቀጥለው ዓመት ባለው ጊዜ ውስጥ አሁን ላይ ኢንቨስት ማድረግ ስፔሻሊ ለሚቀጥለው ዓመት ወደ ደብል አይነት ኢንቨስትመንት እንደሚሆን በጣም እርግጠኛ ነኝ በእኔ በኩል ማለት ነው። እሱን ሪከመንድ አደርጋለሁኝ። ከዛም በኋላ ያለውን ነገር ደግሞ አብረን እናየዋለን። ምንም አይነት የማማከር አገልግሎት ስትፈልጉ ደግሞ ቤቴሌም ብላችሁ በምታዩት ባዮ ላይ ባለው ስልክ ደውሉልኝ። አመሰግናለሁ። መልካም ቀን።